ህይወታችንን የሚያጣፍጡ ነገሮች አሉ። ስትጠቀሚባቸው ላይፍሽን ኢንትረስቲንግ የሚያደርጉ ቅመሞች አሉ። እኔ በግሌ የምጠቀምባቸው ህይወቴን ለማጣፈጥ ተጠቅሜባቸው የሰሩልኝን ነገሮች ነው። በምድር ላይ በጣም ደስተኛ ከሆኑ ሰዎች አንዱ እኔ ታውቂያለሽ። በጠዋት ማታ ደስተኛ ነኝ። በጣም ደስተኛ ነኝ እና ደስተኛ የሚያደርጉኝ የሰሩልኝ ነገሮች የህይወት ማጣፈጫ ቅመሞች ነው የምንካፈለው። አንደኛው ሴራኒቲ ነው። በአብዛኛው ከፔሽንስ ጋር ከትዕግስት ጋር ይያያዛል። መታገስ፣ ታግሰሽ ማሳለፍ፣ ቶለሬት ማድረግ። አንዳንድ ጊዜ ታግሰሽው ሲያልፍ እንዴት ደስ ይላል። አንዳንድ ሁኔታዎችን ታግሰሽ ለምሳሌ መልስ ልትሰጪ ብለሽ ስታልፊ እንዴት አይነት የሚሰማሽ የአሸናፊነት ድል። አሁን አንዳንድ ሰዎች ያጋጥሙሻል ሚዲያ ላይ ምናምን ጸብለው ተነስተው የሚወርዱብሽ እና መልስ መስጠት አቅቶሽ አይደለም፣ መናገር አቅቶሽ አይደለም፣ ግን እስቲ ልታገስቲና ታግሰሽ ያልፋል። አልፈሽዋል። በጣም ደስ ይላል። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ከቃለ መጠይቃቸው በጣም ማስታወሰውን አንድ ነገር ልንገርሽ። አንድ ቀን እንትን ነበረ፣ ይሄ ፎርማል ሳይሆን ጋዜጠኛው ስለ ህይወታቸው ይጠይቃቸዋል። ስለ ባለቤታቸው፣ ስለ ኑሯቸው ምናምን ይጠይቃቸዋል። እንግዲህ መለስ ዜናዊ ሜዲካል ስኩል ተማሪ ነበሩ። እኛ ትምህርት ቤት ነበሩ ጥቁር አንበሳ። ድሮ ከኛ በፊት ነው፣ በጣም ሲኒየር ናቸው። ከዛ ወጥቶ ነው፣ ከዛ ጦር ሜዳ አሳልፈዋል። ከዛ መጥተው ፕሬዝዳንት ሆነዋል። ከዛ ጠቅላይ ሚኒስትር ሆነዋል። ጋዜጠኛው የጠየቃቸው ይሄን ሁሉ ያሳለፉትን ሰው ህይወት ምን አስተማረችዎት ብሎ ጠየቃቸው። ህይወት ምን አስተማረችዎት? ከዛ መለስ ዜናዊ በደንብ አሰቡና አንድ ቃል ነው ያሉት፣ ትዕግስት። ህይወት ምን አስተማረችዎት? ከህይወት ምን ተማሩ? ትዕግስት። እቺን አረሳት። ከዛ ሁሉ ላይፍ ኤክስፒሪየንስ አንድ ነገር የተናገሩት ትዕግስት። ህይወት ምን አስተማረች? ትዕግስት። ስታልፊው በጣም ደስ ይላል። አሸንፈሽ ስታልፊ በጣም ደስ ይላል። አንዱ የትዕግስት ክፍል አንዳንዱን ነገር በቃ ንቀሽ ማለፍ መቻል አለብሽ። ንቀሹ ልታልፍ ይገባል። ቦታ ልትሰጪው አይገባም። እና ንቆ ማለፍ የል ምክንያት የሚጣላሽን ሰው ታስቢውና ጥተሹ ታልፈልሽ። አንድ ነገር ልንገርሽ ፍቅር፣ እኔና አንቺ ስንሰራ ከተናደድኩብሽ ስለማከብርሽ ነው። መናደድብሽ ስለማከብርሽ ነው። እውነቴን ነው። ከተቆጣሁሽ ስለምወድሽ ነው። የምናደድብሽ ስላከበርኩሽ ነው። ከተቆጣሁሽ ስለምወድሽ ነው። አንዳንዱንማ እኔ አልናደድበትም፣ አልቆጣውም፣ ምንም አልለውም፣ ንቄ ነው የማልፈው። እንደዛ ነው። ግን እኔ በምወዳቸው ሰዎች ላይ ነው ከተናደድኩ የምናደደው። በማከብራቸው ሰዎች ላይ ነው የምቆጣው። ከአንቺ እንዴት አንቺ እኮ እንዲህ ነሽ፣ አንቺ እኮ እንዲህ ነሽ፣ ቫልዩሽ ከፍ ያለ እንዴት አደርጊያለሽ ብዬ ነው እንጂ ከናኩኝማ ንቄ ምንም ስቦታ ማልሰጣቸው። አንደኛ እግዚአብሔር ያላከበራቸው ከሆኑ፣ ከዛ ደግሞ ሊከበሩ ፈቃደኞች ካልሆኑ አልናደድባቸውም፣ አልቆጣባቸው። አሁን ይሄ እየተከተሉ የሚሳደቡ ሰዎች አሉ አይደል? ምንም ስለምንም ነገር አሁን እየተከተሉ ይጮሃሉ።
አልናደድባቸውም፣ አልቆጣባቸውም፣ ቦታ አልሰጣቸውም። ስፒየን ማልፋቸው እና ትዕግስት ግን ዲስሚስ ነው የምታደርጊው። ትዕግስት ሲኖርሽ ግን ፔሽንስ መልስ ልትሰጪ ብለሽ ልትናደጂ ብለሽ ከዚያውን ነገር ልታረጊ ብለሽ ዝም ብለሽው ስታልፊው ስታሸንፊ ድል ታገኛለሽ እና በጣም ትልቅ የህይወት ማጣፈጫ ነው። ሁለተኛው በጣም የረዳኝ ሲምፕሊሲቲ የሚባል ቅመም ነው። ሲምፕሊሲቲ ወይም ነገሮችን ቀለል አድርጎ ማየት፣ ማቅለል ሳይሆን ቀለል አድርጎ ማየት፣ ራስን አለማካበድ፣ ራስን ዝም ብሎ አለመካብ፣ ሲምፕል መሆን። አሁን ስለ ሴሌብሪቲስ አንድ ቦታ ስናገር ሴሌብሪቲስ ከሚቸገሩበት እነዚህ ታዋቂ ሰዎች ከሚቸገሩበት ነገር አንዱ ሰልፍ ኮንፋይንመንት ይባላል። ሰልፍ ኮንፋይንመንት ራሳቸው የሚፈጥሩት እስር ቤት አለ እና ምንድነው ሆም አሬስት ይባላል፣ ሃውስ አሬስት ይባላል። ሃውስ አሬስት ውስጥ ይቀመጣሉ። ለምንድን ነው? ሊወጡ ሲሉ እንትን ይላሉ፣ ይጨነቃሉ። በጣም መዋብ አለባቸው፣ በጣም መልበስ አለባቸው፣ የህዝቡን ኤክስፔክቴሽን ያሉ። ስለዚህ በጣም ካልዘነጡ መውጣት አይፈልጉም፣ ግሮሰሪ አይሄዱም፣ ወክ አያደርጉም፣ ሞል አይሄዱም፣ የትም አይሄዱም። ስለዚህ አሁን እየቀነሱ ይመጡና ከዛ ሰልፍ ኮንፋይንድ ይሆናሉ፣ እንደ እስረኛ መኖር ይጀምራሉ። እኔ ራሴን ታዋቂ ነኝ ማለት አይደለም፣ ግን አንዱ ህይወቴን ያቀለልኩበት ነገር ራሴን ሲምፕል አድርጌ ማየት ነው። ግሮሰሪ ሄዳለሁ። ግሮሰሪ አሁን ከቢሮ የታች ሸዋ ሱፐር ማርኬት አለች። በየቀኑ ሳልገባ ቀራለሁ። ገብቼ የምፈልጋትን ነገር ፒክ አድርጌ አንዲት ነገር ልትሆን ትችላለች። አሜሪካ ያለው እነዚህ ትላልቅ በጣም ዲስቲንጉሽድ የሆኑ ፕሮፌሽናል ነጮች ሆነው ግሮሰሪ ገብቶ 2 ድንችና 2 ሽንኩርት ገዝቶ ይወጣል። ትልቅ እንትን ስቶር ገብቶ የፉድ ስቶር ገብቶ 2 ሽንኩርት 2 ድንች ገዝቶ ይወጣል። እኔ ግሮሰሪ እገባለሁ፣ እወጣለሁ። ስታልፊ ደግሞ ይሄ መንገድ ዳር ያሉ ግሮሰሪዎች አሉ ሰፈር ውስጥ፣ እሱ እንደዛ 1 ኪሎ ሎሚ ያቀብለኝ ይላል፣ 1 ኪሎ ቲማቲም ያቀብለኝ ይላል። ሲጋራ አልጠየቁት አይደለም፣ ንጹህ ነገር ነው። ስለዚህ ምን ችግር አለ? ሰዎች ሊኖሩ ይችላሉ። እና ራሴን ሲምፕል ማድረግን እለማመዳለሁ በላይፍ ስታይል። ስለዚህ በህዝቡ መካከል ነው የምመላለሰው፣ ወክ አደርጋለሁ። ሰላም ካሉኝ ሰላም እላለሁ። ሰልፊ ከተነሱ ሰልፊ ተነስቼ እሄዳለሁ። ታትስ ኦኬ። ሲምፕል ማድረግ ህይወትን ያጣፍጣል። ስልክ ሰዎች ሲደውሉ እኔ ጋር አላካብድባቸው። ሰላም ማልበል ምናምን አላቸው። ፍሬንድሊ ለመሆን እሞክራለሁ። ሲምፕል አድርጌ ራሴን አቀርባለሁ። ሳገኛቸው አላስጨንቃቸው። በቃ ሲምፕል ሆኜ ነው የማገኘችው። እና ራስን ቀለል አድርጎ መያዝ ላይፍ ስታይልሽ እንደዛ ስታደርጊ ጥሩ ነው። ሀብት ሲኖር እንኳን አንዳንድ በጣም ገንዘብ ያላቸው ሰዎች ቤት ስትሄጂ ራት ይቀርባል አይደል? 6 አይነት ወጥ ይቀርባል። አሁን ምን ያደርጋል? 6 አይነት ወጥ ቀለል ማድረግ ሲምፕል ማድረግ ይቻል ነበር። ዝም ብሎ ሽሮ፣ ጎመን እንደዚህ ቀለል ማድረግ ላይፍ ስታይሉ ማቅለል። ቤቱን በጣም ያከብዱትና ነጭ ምንጣፍ አነጥፈው ምናምን ይሉና ልጆች አሉ እዛ ቤት ውስጥ። ልጆቹ ሊጫወቱ ሲሉ ይቆጣቸዋል። እንዳታበላሽ፣ እሱ እንዳታደርግ፣ እዛ ላይ እንዳትጽፊ፣ እዚህ ላይ እንዳትይ። ወይ ባይሆን ላስቲክ ይሸፍኑትና ምንጣፉን ልጆቹ መጫወት አለባቸው። ልጆቹ ቃል ሊሰብሩ ይችላሉ፣ ይስበሩ።
ያጥፉ። እንደዛ መሆን አለበትና ቀለል ማድረግ ያስፈልጋል። ከዚሁ ጋር ተያይዞ ሲምፕሊሲቲ ላይ ሴንስ ኦፍ ሂውመር ያስፈልጋል። ሴንስ ኦፍ ሂውመር ማለት ነው። ሴንስ ኦፍ ሂውመር ማለት ሌሎችን ፈገግ እንዲሉ ማድረግ ብቻ አይደለም። እሱም አንድ ሴንስ ኦፍ ሂውመር ነው። ግን ቀልድንም አንደርስታንድ የማድረግ ችሎታ ሴንስ ኦፍ ሂውመር ነው። አንቺ እየቀለድሽ እንደሆነ የመለየት ችሎታም እሱም ሴንስ ኦፍ ሂውመር ነው። ስለዚህ ሴንስ ኦፍ ሂውመር ያስፈልጋል። ስፓይስ ነው፣ ቅመም ነው። በጣም ሲሪየስ አለመሆን፣ ከመጠን በላይ ሲሪየስ አለመሆን፣ ኩስትር አለማለት እና አንዳንዴ መቀለድ፣ መሳቅ። ባለፈው አንስተነዋል። እኔ መሳቅ እወዳለሁ። የሄልዝ ቤኔፊት አለው። ለብሬንሽ ጥሩ ነው፣ ለሳምባሽ ጥሩ ነው፣ ለልብ አመታትሽ ጥሩ ነው እና ሴንስ ኦፍ ሂውመር አንዳንዴ መቀለድ፣ መጫወት፣ ጨዋ የሆኑ ቀልዶች አሉና እነሱም መቀለድ። ይሄ በህዝቡ መካከል ስትመላለሽ በነፃነት ሲምፕል አድርገሽ ስትመላለሽ አንዱ ህይወትሽን የሚያቀልልሽ ነገር ነው። ራሴ ግን ካከበድኩት ዶክተር ወዳጄን የሚባለውን ሰው የራሴ አክብጄው ራሴ በጣም ትልቅ አርጌው በቃ እዛ ጋ መታየት የሌለበት እዛ ጋ እንትን የሌለበት በቃ ራሱን አክብዶ ሲደወልለት ተኮሳትሮ የሚያወራ ሰው ሲያገኝ ሰው ተንቀጥቅጦ እንዲያወራው የሚፈልግ አይነት ሰው ካረኩኝ ግን እኔ ነኝ የምጨነቀው። የራሴን ህይወት አከብደዋለሁ። ስለዚህ አንድ የምጠቀምበት የህይወት ማጣፈጫ ሲምፕሊሲቲ ነው፣ ወይም ቀለል አድርጎ ማየት ማለት ነው። ሶስተኛው በጣም እኔ በህይወት የረዳኝ ብዬ የማምነው ሌሎችንም ይረዳል ብዬ የማምነው ሶስተኛው ፒዩሪቲ ነው። ንጽህና ነው። ንጽህና ሲባል ያው ፊዚካል ፒዩሪቲ አለ። ሁሉ ጊዜ ንጹህ መሆን በቃ ጽድት ማለት። እኛ ሀገር መቼም ለሁሉ ሰው ያንን ማለት ግን የብዙ ችግር ስላለ የአኗኗር ችግር አለ፣ የውሃ ችግር አለ፣ ብዙ ችግር አለ። ሲሳካ ግን ጽድት ማለት ንጹህ መሆን። ከዛ ስትለምጂው እኔ አሁን ከእንቅልፍ ተነሳው ቀጥታ የምገባው ቀዝቃዛ ሻወር ውስጥ ነው። ሙቀ አልወድም፣ ኮልድ ሻወር ነው የምወደው። ቀዝቀዝ በጠዋት ሌሊትም ሊሆን ይችላል። ሙቀ እያለ ሙቀ አልወድም። በሙቀ በጣም ነው የሚያደክመኝ። ለሰዎች ጥሩ ነው። አሁንም ለራሴ ግን የሚሰራልኝ ኮልድ ሻወር ነው። ንቅት ነው የሚያደርገኝ። በቃ እንዲህ አዌክ ነው የሚያደርገኝ። ከዛ ደግሞ በጣም ፍሬሽ ያደርገኛል እና ደስ ይለኛል። ሰው ሁሉ አቅሙ በፈቀደ መጠን ጽድት ማለት ሁሉ ነገር፣ ቤቱም ራሱም ውሃ መሽተት፣ ከተቻለ ደግሞ ቆንጆ መሽተት። እኔ ሊፍት ውስጥ ኤሌቬተር ውስጥ ሴቶች ሲኖሩ ደስ ይለኛል። ለመሰለሽ የሆነች ነገር አውጥተው የሚቀቧት አንድ ነገር ቆንጆ የሚሸት ነገር አያጡ። ወይ ሎሽን አለቻቸው ወይ የሆነን ያላውቅላችሁም እንግዲህ ምን እንደምታደርጉ አላውቅ፣ ግን የሆነ ቆንጆ ነገር የሚሸት ነገር አላቸው። ሁሉ ጊዜ የሆነች የሚቀቧት ወይ እንደሚያደርጓትና ደስ የሚል ሽታ ታገኛለሽ። ቆንጆ ይሸታሉ። ስለዚህ ከተቻለ ቆንጆ መሽተት ጥሩ ነው። ስለዚህ ንጹህ ታደርጊያለሽ ራስ ፊዚካሊ። ከዛ ሜንታሊ ፒዩር ታደርጊ። ሜንታል ፒዩሪቲ ደግሞ አለ። እንደ ክሪስታል ክሊር እስኪሆን ድረስ ጥላቻ ሐሳብ፣ የቂም ሐሳብ፣ የንዴት ሐሳብ እንዳይቀመጥ ማይንድሽ ውስጥ አድርገሽ ሜንታል ፒዩሪቲ ደግሞ ያስፈልጋል። በቃ የለም መጥፎ ነገር ማይንድ ውስጥ መቀመጥ የለበትም። አይመጣም አይደለም ይመጣል፣ ግን አላስቀምጠው። አትቀመጥም ነው የምለው። የሆነ ሐሳብ ሲመጣ እና ድዌል ማድረግ መቆየት ሲፈልግ አላስቀምጠህም ነው። እኔ ማለት አላስተናግድህም። እንትና እንዲያርገው